ሻቹ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በኢትዮጵያ ወቅታዊ ሁኔታ በተለያዩ ጉዳዮች መነሻ በማድረግ ከዶክተር ዮናስ ብሩ ጋር ቆይታ እናደርጋለን። በተለይም ዶክተር ዮናስ ብሩ በተለያዩ ጊዜያት የሚያወጧቸው የኢኮኖሚ ነክ ሪፖርቶችን በተመለከተ ከአብይ አህመድ አገዛዝ አንፃር የሚወስዷቸው የተለያዩ ፖሊሲዎች አሉ። እነሱን በማነጻጸር ዶክተር ዮናስ ሐሳብ እንዲሰጥበት እናደርጋለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ዮናስ። ጤና ይስጥልኝ። እንዴት ዋልክ? እንዴት ሰነበትክ? ቀደም ሲል ያስተዋወቅኳቸው የተለያዩ ርዕሰ ጉዳዮች አሉ። ያው በቀደም ተከተል እንሄድባቸዋለን። ወደዛ ግን ከማለፌ በፊት ድምፃዊ ቴዎድሮስ ካሳሁን ሰሞኑን መነጋገሪያ ሆኗል። ያወጣው አዲስ አልበም ኢትዮሪካ የተሰኘው በብዙ ጉዳዮች እየታዩ ነው። የብዙ ሰዎችን ስሜት ይዟል። በመላው ዓለም በሚገኙ ኢትዮጵያውያን ኤርትራውያን ዘንድ መወያ አጀንዳ ሆኗል። በአገዛዙ መንደርም የፈጠረው የተለያዩ ስሜቶች አሉ። ከምንም በላይ ገዝፎ የወጣው ግን ድንጋጤ ነው። ድንጋጤውና በተለያዩ መልኩ ስሜታቸውን ለመግለጽ የሚሄዱበት ርቀት ምን ያህል የቴዲ አፍሮ አልበም እንዳስደነገጣቸው የሚያሳይ ነው። ከዚህም አንዱ የአብይ አህመድ በየቦታው እየሄደ የሚያደርገው ንግግር ነው። እንደው በግል ሙዚቃ አፍቃሪ ሁን አቱን አላቅም፣ ነገር ግን የቴዲ አፍሮ አልበም መውጣቱን ተከትሎ የተሰማ ስሜት ምንድነው? ከዛን ጀምር። እሺ፣ እኔ እንኳን ብዙም የሙዚቃ ሰው አይደለው። ሆኖም ግን እኔ የቴዲ አፍሮን አሁን ያወጣውን አልበም የማየው እንደ ሶሻል ፌኖሜነን ነው። እንደ ህብረተሰብን ቆሞ እንዲያስብ የሚያደርገው መንግስት ብቻ አይደለም፣ ጠቅላላ የኢትዮጵያን ህዝብ ያለንበትን ሁኔታ በሶስት ጠረዝ መጽሐፍ የማቅረብ ያህል ነው። ሪሊ በሙዚቃነቱ ብቻ መታየት የለበትም። በመጀመሪያ ደረጃ ያለንበትን ሁኔታ በተለያየ መስኩ በተለያየ ሁኔታ የሚያቀርብልን ነው አንደኛ። ሁለተኛ ብዙ ሰው አሁን ሲያቀርበው መንግስትን አታክ የማድረግ ወይንም ደግሞ መንግስት ላይ የማነጻጸር አድርጎ ያየዋል። በእርግጥ ስለ መንግስትም የሚናገርባቸው ቦታዎች አሉ፣ ግን ከዛ አልፎ ጠቅላላ ህብረተሰቡንም ነው የሚናገረው ያለው። አንድ ሁለት ምሳሌ ልስጥህ። አንድ ቦታ ላይ ጣራውም ተንዷል፣ ጣራውም ያፈሳል፣ ግድግዳውም ተንዷል ነው ምናምን ይላል። መንግስትን አይደለም፣ ጣራውንም ግድግዳውንም ገዳዩንም አሳሪውንም ዴሞክራሲ ነጣቂውንም አድርጎ ያቀረበው መንግስትን አይደለም፣ ህዝቡ ራሱ 12 በጎች አንድ ነብር ወይንም ደግሞ አንድ አነር ፈጃቸው ዝም በማለታቸው ሲል ስለ መንግስት አይደለም የሚያወራው፣ ስለ መንግስት ብቻ አይደለም የሚያወራው። ራደር ህዝቡ እንደ በግ ዝም ብሎ ተገዢ ሆነ። አንደኛ ይሄ ሳይለንት ማጆሪቲ የምትለው ነው ማለት ነው። ሁለተኛ አንድነት አጣ በሚልበት ጊዜ የኦሮሞና አማራና ትግሬ ወይንም ወላይታና ሲዳማ አንድ መሆን አቃተው ብቻ አይደለም እያለ ያለው። ኦፍ ኮርስ እሱንም እያለ ነው። አማራው ራሱ አንድነት አጣ፣ ኦሮሞው ራሱ አንድነት አጣ። አሁን እስከዛሬ 2 ዓመት 3 ዓመት ድረስ የኦሮሞን የፖለቲካል ኤሊት የተመለከትክ እንደሆነ አንድ ፋሳድ ነበረው። በቃ አንድነት አለ፣ ሁሉም አንድ ነው። ኢቭን ውስጥ ለውስጥ ያላቸውን እንኳን በውስጥ ለውስጥ ነበር የሚናጋገሩት፣ ልክ የትግራይ ልሂቃኖች ያደርጉ ኤሊቶች ያደርጉ እንደነበረው። አሁን ተበታትኖ ወጥቷል። ጀዋርና ማነው አሰፋ ጃለታ የአስተሳሰብ አፍላቂ ጀዋር አስፈጻሚ ሆነው እጅና ጓንት ሆነው ነበር at one point የሚሰሩት። አሁን ሁለቱ እርስ በርሳቸው ነው የሚወነጃጀሉት፣ በግልጽም በፊት ለፊትም። አንድ ስብሰባ መጀመሪያውን ስብሰባ ትዝ ይልህ እንደሆነ አይ ቲንክ ቨርጂኒያ ውስጥ ነው ሞክረው ነበረ። ከዛም መልሰው ዋሽንግተን ሄዱ፣ መነጋገር አልቻሉም። አንድ ጀምሮት የነበረው የሬዲዮ ጣቢያ ሚልቄሳና ማነው ያኛው ሰውዬ አሁን ተለያይተው የየራሳቸው ከጥግ እስከ ጥግ ኦሮሞውን ፍራክቸርድ ሆነዋል። በወለጋ ኦሮሞና በአምቦ ኦሮሞ መካከል ያለው ልዩነት በጀነሪክ ኦሮሞና በጀነሪክ አማራ መካከል ካለው ልዩነት ይብስ ይሆናል እንጂ ያነሳ አይደለም በአሁኑ ጊዜና
አንድነት አጣችሁ ሲል እኮ ኢትዮጵያን ለመፍጠር ብቻ ሳይሆን ኢቭን በጎጣችሁ እንኳን በመንደራችሁ እንኳን አንድ መሆን አቃታችሁ። ያ ደግሞ ለዚህ አስተዋጽኦ አለው ነው። ስለዚህ አይ ቲንክ ኦፖዚሽኑ መንግስትን ልክልኩን ነገረው ብሎ ማጨብጨቡን አቁሞ ለእኛም እኮ ነው ይሄ ነገር እየተነገረን ያለው። እኛስ ምን ኮንትሪቢዩት አድርገናል አሁን ላለንበት አገር ዳስጣል ለተባለባት አገሪቷ እየጠፋች ነው ለተባለበት ሁኔታ ትግሬና አማራ አንድነት ፈጥሮ ቢሆን ኖሮ ከኦሮሞ ሳይለንት ማጆሪቲ ወይንም ደግሞ እየተጎዳ ካለው ኦሮሞ ጋራ አንድነት ቢፈጥር ኖሮ የደቡብ ህዝብን ሶማሌ ሌላውንም አንድነት ቢሆን ኖሮ የአብይ መንግስት በአጭር ጊዜ የሚወድቅ ነበረ። የአብይ መንግስት የያዘው የናንተ ዲስዩኒቲ ነው የሱ ጥንካሬ ብቻ አይደለም የሚልም ታገኝበታለህ ከዚህ እንትን ላይና ሪሊ በጣም ሰፊ የሆነ ሶሻል ፌኖሜናን ነው ይሄ ነገር። ዶክተር ዮናስ የህዝቡንም አንድነት ማጣት የህዝቡንም ክፍተት በእርግጥም አንተ ካልኩ በደንብ የሚያስማማኝ ነጥብ ነው። ግን ያም እንዳይሆን ያደረገው የአገዛዞች የህዝቡን አንድነት ላይ ያንን የመበታተን ያንን የመሰባበር ፖሊሲ ነድፈው በመንቀሳቀሳቸው ህዝቡ አንድ እንዳይሆን አደረገ። ለምሳሌ አዲስ አበባን እንውሰድ ዶክተር ዮናስ። አዲስ አበባ ላይ ህዝቡ በፊት የነበረው አንድነት በእድርም በእቁብም በተለያየ መልኩ ሶሻል መስተጋብር ነበረው። ያንን አብይ አህመድ ፖሊሲ ነድፎ ከዛም ባለፈ ደግሞ የኮሪደር ልማት በሚል ህዝቡን የመበታተን እርምጃ ወሰደ። ሰው ወጥቶ እንዳይቃወም ልማት ነው የሚል መጣ። ስለዚህ ወዲም አልነው ወዲያ የአገዛዞች በዚህ ጉዳይ ላይ ድርሻቸው ያንበሳው ነው። ስለዚህ አገዛዙ ላይ በደንብ አድርጎ ሚስማር የመታ እንደሆነ እናያለን። ይህ ሲባል ግን አንተ እንዳልከው ህዝቡ አልተወቀሰም ማለት አይደለም። አንድነት በማጣት በትንንሽ ጉዳዮች ልዩነቶችን እያሰፋና እያራገበ ለአገዛዞች እድሜ ሰጥቷል። ያ ያስማማል። ግን ቴዲ አፍሮ ከምንም በላይ በኢትዮጵያዊነት ላይ አገዛዞች የሚወስዱትን እርምጃ የነቀፈበት ያንን ያስታወሰበት ወደፊትም ተስፋ እንዳለ የነገረበት አልበም ነው ማለት እችላለሁ። ወደ አንተ ልምጣ። በተወሰነ ደረጃ አስማማለሁ ከአንተ ጋር በተወሰነ ደረጃ አስማማለሁ የምልህ መንግስት ህዝብን አንድ የማድረግ አንድ አድርጎ የመያዝ ለዲቨሎፕመንት የሚሆን ሰላምን መፍጠር የመሰለውን ሁሉ የመንግስት ኃላፊነት ነው። በዛ መንገድ ከተመለከከው የአንበሳውን ድርሻ ይወስዳል፣ ኃላፊነት አለበት። በዛ ደረጃ እስከወሰድከው ድረስ ምናልባትም ቴዎድሮስ ዘፈኖች ወይንም ደግሞ አልበም እዛ ላይ ትኩረት ሊሰጠው ይገባል፣ ሰጥቶታል። እኛ ግን ማሰብ ያለብን ቤትም ሀገር ውስጥ ያለ መንግስት ስልጣን ላይ መቆየት እስከፈለገ ድረስ ጨቁኖ አስሮ ገሎ ልዩነት ፈጥሮ አክቲቪስት ቀጥሮ ሐራስም እያደረገ መበታተን ያለ ነገር ነው። ብዙ አገሮች ውስጥ ያንን ሁሉ አልፈው እኮ ነው አንድነት ፈጥረው ጠንካራ ኦፖዚሽን ፈጥረው ክሪቲካል ማስ ፈጥረው ያለውን መንግስት ወይ አስገድደው ያገዛዝ ስርዓቱን ሚኒንግ የገቨርናንስ ሲስተሙን መንግስት መቀየር ብቻ ሳይሆን ኔሴሰሪሊ መንግስት የመንግስትን ቢሄቪየር የማስቀየር እንትን የሚያመጡት በጣም በአስቸጋሪው ሁኔታ ውስጥ እያለፉ ነው። ስለዚህ መንግስት እንደዚህ ስላደረገን ነው ያ ሊፈጠር ያልቻለው የሚለውን መቀበል የለብንም። አለበለዚያ እሱን ከተቀበልን ይሄ መንግስት የበለጠ እያደረገው ነው የሚሄደውና እንዲሁም መንግስት ኃይሉ በጨመረ ቁጥር ጭቆናው በጨመረ ቁጥር የህዝቡ እንቢተኝነትና ህዝቡ አብሮ ሰርቶ ይሄንን መንግስት ወይ አስገድዶ ወይ አስወግዶ ትራንስፎርሜቲቭ የሆነ ስር ነቀል የሆነ ለውጥ የማምጣት የራሱ ህልውና የሚጠይቀው ነገር ነው። የኛን ግን የተመለከተው እንደሆነ እሺ ሀገር ውስጥ ያሉት የመንግስት ተጽዕኖ አለባቸው፣ ይታሰራሉ፣ ይፈራሉ ምናምን ብለው ትልቅ ዳያስፖራ አለን፣ ኃይል ያለው ዕውቀት ያለው ሀብት ያለው ኦርጋናይዝድ ሆኖ አንድ ሆኖ ቢል የኢንተርናሽናል ኮሚኒቲው ላይ ትልቅ ተጽዕኖ ፈጥሮ የኢትዮጵያን ሳንክሽን እንድትደረግ አድርጎ ለውጥ ሊያመጣ የሚችል ኃይል አለው። ውጭ እንዴት በጎጥ ተሰፋቢ ነው። ይሄን አማራ ውስጥ ሄድ
በጎንደሬ በጎጃሜ በወለየ በሸዌ እያለ ነው የሚደራደረው። እንደገና ጎንደር ውስጥ ስትገባ ደግሞ ሰሜን ጎንደር እንደዚህ አይነት አንድነት መፍጠር ያልተቻለው ኢቭን ውዝን አምሃራ ቀጥሎ ደግሞ ከአማራነቱ አልፎ ከሌሎቹ ጋር አንድ ሆኖ መፈጠር ያልቻለበት የኦፖዚሽኑም ችግር ነው። እነዚህ ነገሮችም ይንጸባረቃሉ። ምክንያቱም ጣራው አፈሰሰ ሲል አንዳንድ የትግራይ ልጆች የሁላችሁ እኮ ጣራው አፈሰሰ ሲል እኮ ስለ ትግራይ እያዘነ ነው ትግራይ ነው የሚለው። ምክንያቱም ላይ ያለችው ማፕ ላይ ትግራይ ስለሆነች። ይሄ ኢትዮሪካ የሚለውም ላይ ደግሞ የአክሱምን ሐውልት አይተኸው እንደሆነ ሌላው አረንጓዴ ቢጫ ቀይ ምናምን ሲሆን እሱን በጥቁር አድርጎታል። ይሄ ልጅ እኮ ለትግራይ እያለቀሰ ነው። ምንድነው ይሄ ዳስ ጣሉ የሚለውም እኮ ለትግራይ ነው ብሎ ሲናገር ሰማሁት አንድ የትግራይ የሚዲያ ሰው። ስለዚህ ሁሉም ሰው የራሱን ማውጣት ይችላል ከዚህ ላይ። እንዲሁም የዚህ ልጅ ስራ በጣም ትልቅ የሚያደርገው ለሁሉም ሰው ሁሉ ነገር ነው። መንግስትን ማጥቃት ለሚፈልግ ሰው ከሚፈልገው በላይ አስታቅፎታል። የመንግስት ተቃዋሚ ነን የሚሉትን ደግሞ ችግራቸውን ማየትና መስማት እስከፈለጉ ድረስ በቂ የሚሆን ምንድነው ሀረጎችና ሊሪክሱ ላይ አለ። እሱ በማህበራዊ መድረክ ገጽህ ላይ ይሄ አፕሪል